አዲስ ዓመትን ሳስብ ትዝ የሚለኝ አበባ፣ ቢጫ አበባ ቦሄ ስንጨፍር ሳንቲም ነው የምትፈልገው። መርካቶ ትገባለህ። ሽንኩርት፣ ቃሪያ የማይሰጡ ነገር የለም። ለባለ ልብስ ሲገዛልን አርገናት እንተኛለን። ለምለም አበባዮች ለምለም ባልንጀሮቼ ለምለም። በአዲስ ዓመት ተገርፌያለሁ። ማዘር መታ ፌጦ ስታደርግልን እኔና ብራዘር ተደራራቢ አልጋ ላይ ነበር የምንተኛው። ስትሰጠን ምናምን ዛሬ 6 ዓመት በፊት ድረስ ከእናቴ ጋር ያሳለፍኳቸው ትዝታዎች በጣም ይናፍቁኛል። ኑሐሚ ወይ እንዴት ነሽ? አለሁ። እንዴት ናችሁ? አለን። ይሄ ቪዲዮ ስንት ቪው ካለው ወይም ላይክ ካለው አድናቂዎችሽን በአካል ታገኛቸዋለሽ ወይም ምሳ ትጋብዣቸዋለሽ? ስንት ቪው ዩቲዩብ ላይ ነው? ለዩቲዩብ ነው። 50,000 ቪው። ኦኬ። ስንት ላይክ ይሆን? 10,000 ላይክ። 10,000 ላይክ። ኦኬ። ካገኘ አድናቂዎችን ምሳ ጋብዛቸዋለሁ። ኦኬ። አዲስ ዓመት እየደረሰ ነውና አዲስ ዓመት ሲመጣ የአዲስ ዓመት ትዝ የሚልሽ ነገር? አዲስ ዓመትን ሳስብ ትዝ የሚለኝ አበባ፣ ቢጫ አበባ እና ብዙ ጊዜ ስራ ላይ ስለማሳልፍ ማስታወሳው ብዙ ነገር የለም፣ ግን አደይ አበባ ትዝ ይለኛል። እና አጨፍሩም ነበር እንደዚህ ተሰብስባችሁ ምናምን? ልጅ እያለሁ ጨፍር ነበረ፣ ግን አሁን ካደኩኝ በኋላ አብዛኛውን ጊዜ አዲስ ዓመትን ማሳልፈው በስራ ነው። ኦኬ። ታስታውሻለሽ ጨፍሩትን አበባዮሽ ምናምን ሙዚቃ? ኧረ እረስቸዋለሁ። እስኪ ሞክሪ። እረስቸዋለሁ። አይ እስኪ አንድ ዝም ብለሽ ትንሽ ብቻ አልችልም። ተይ እውነት እረስቸዋለሁ። እና እንደዚህ እንላሽ ሳናስጨፍር? አዎ አልጨፍርም። እሺ አመሰግናለሁ። ለአድናቂዎችሽ እንኳን አደረሳችሁ በይልሽ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። በዓሉ የሰላም የጤና የሰላም ይሁንላችሁ። ለሰላም ምንድነው ማውራት? እንኳን አደረሳችሁ። በጣም ወዳችኋለሁ። መልካም በዓል ይሁንላችሁ። እሺ አመሰግናለሁ። ሌኩን ሰላም እንዴት ነህ? ሰላም ነኝ። አለሁ። እሺ ይሄ ቪዲዮ ስንት ቪው ካገኘ ወይም ላይክ ካገኘ ዩቲዩብ ላይ አድናቂዎችን ምሳ ወይም በአካል ታገኛቸዋለህ? 150,000 ላይክ ካገኘ ከአድናቂዎች ጋር አንድ ፕሮግራም ይኖረኛል እና የተወሰኑትን ደግሞ ምሳ ጋብዛቸዋለሁ። ኦኬ እሺ። ያው 150,000 ቪው እንደሚያልፍ ተስፋ አደርጋለሁ፣ እተማመንባቸዋለሁ። ኦኬ አዲስ ዓመት እየደረሰ ነውና አዲስ ዓመት ሲመጣ ምን አይነት ትዝታዎች አይምሮ ውስጥ ምናምን የሚወጡት? እንግዲህ አዲስ ዓመት ሲመጣ በጣም ብዙ ትዝታዎች አሉ። እኛ የተወልደ ያደግኩት መርካቶ አካባቢ ስለሆነ ቦሄ ስንጨፍር ሳንቲም ነው የምትፈልገው። መርካቶ ትገባለህ። ሽንኩርት፣ ቃሪያ የማይሰጡ ነገር የለም እና አንድ ጊዜ ቂቤ የተሰጠንና ሌላውን ሁሉ ስንካፈለው ቂቤው ምን እናድርገው? ትንሽ ቂቤ ነች ደግሞ እሺ ትዝ ይለኛል። አይ በጣም ደስ የሚል ገጠመኝ ነው ያለ። እሺ በልሽ። እሺ እና እንኳን አደረሳችሁ አትላቸው? እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁን ቦሄ ላይ ቢሆንም ቦሄ እያለፈ ነው፣ ክረምቱም እየወጣ ነው። መልካም ዘመን እንደሚሆንላችሁ ተማመናለሁ። እግዚአብሔር ይባርካችሁ። በሰፊው ግን አንድ ቀን አንድ ኢንተርቪው ያደርጋለሁ። በሰፊው እናወራለን። እሺ በቃ አመሰግናለሁ። ቴንክ ዩ። እሺ ዳጊ ሰላም እንዴት ነህ? አለሁልህ። ኦኬ ይሄ ቪዲዮ ስንት ቪው ወይ ላይክ ካገኘ አድናቂዎችን ታገኛለህ? እዚህ ሁኚ ወይስ ልውረድ? ወርድ። እሺ እናስወርደው ነው። እናመሰግናለን ስላከበርከን። እሺ የቪዲዮ ስንት ላይክ ቪው? ዩቲዩብ ላይ ስለሆነ ቪው እና ኦኬ ዩቲዩብ ላይ ነው። ዩቲዩብ ላይ ከሆነ 100,000 ቪው 100,000 ቪው? አዎ 100,000 ቪው አገኘ ለሁለት ተመልካቾች ምሳ ጋብዛለሁ ራሴ። ኦኬ እና አዲስ ዓመት እየደረሰ ነውና አዲስ ዓመት ሲመጣ የአዲስ ዓመት ትዝታዎችን ወይ የሆያውዬ ስትሉ ይሆናል ገጠመኞችን አጫውተን። የአዲስ ዓመት ትዝታው ያው ልጅ ሆነን ሁላችንም ልብስ ይገዛልን ለበዓል ልብስ ሲገዛልን አርገናት እንተኛለን። ወይ ደግሞ ቀኑ አልደርስ ይለናል። ቀድሞ ምናምን ከተገዛልን ቀኑ አልደርስ ይለናል። እሱ መቼም
ሁሉም ጋር አለ። እስቲ ተመልካቾች ኮሜንት ላይ ያሳውቁን የእናንተን ገጠመኝ ኮሜንት ላይ። ኦኬ መልካም በዓል እንድትልልን አድናቂዎችን። እሺ መልካም አዲስ ዓመት ወደ 2019 መግቢያ ነው። መልካም አዲስ ዓመት ሲጀመር 2018 ልክ አይደለም እያላችሁ ነበር በኮሜንት ሁላችሁ። 2019 ልክ የሚሆንበት ዓመት ሰላም፣ ፍቅር፣ ጤና እናገኝበት በረከት ሞልቶ የሚትረፈረፈበት ዓመት ያድርግልን። ወዳችሁ ይመች። እናመሰግናለን። እሺ ወጥተሽ ስላናገርሽው እናመሰግናለን። ያክብርልኝ። አይሽ ነው ሰላም እንዴት ነህ? ወይ ብራዘር አለሁልሽ። እሺ ይሄ ቪዲዮ ስንት ቪው ወይም ላይክ ካገኘ ዩቲዩብ ላይ ነው አድናቂዎችን ምሳ ወይም በአካል ታገኛቸዋለህ? እሺ 50,000 ቪው 50,000 ቀን ውስጥ ተመልካቾችን በፈለጉት ቦታ በፈለጉት ሬስቶራንት የፈለጉትን ምግብ ጋብዘ። ኦኬ እንዳያመልጣችሁ የናው አድናቂዎች እንዳያመልጣችሁ። እና አዲስ ዓመት እየደረሰ ነውና አዲስ ዓመት ሲመጣ የአዲስ ዓመት ትዝታዎች ገጠመኞች ሊሆን ይችላል። የአዲስ ዓመት ትዝታ ምን አለ በደንብ ትዝ የሚለኝ ነገር የለም ማለት ለመናገር አይመጣልኝም። ብዙም ድንገተኛም ስለሆነ ሊሆን ይችላል። እና ኦኬ ወንዶች ስለሆነ በብዛት ወንዶች ወያውዬ ነው የሚጨፍሩት። ኦኬ ወያውዬ ነው አለ አዲ በደንብ እሺ። ምን ሳንቲም ትይዝ ነበር ያዥ ነበር ወይስ እንዴት ነበር? ያው በቲም ነው እንትን የምንለው። የምትይዝበት ጊዜ ይኖራል፣ ሌላ ሰው የሚይዝበት ጊዜ ይኖራል። ማትረሳው የሆነ ከዛው ሰው ወያውዬ እየጨፈራችሁ ማትረሳው ነገር አለ ማለት ምን ይኖራል? ወያውዬ ሲጨፍር በወቅቱን የጠበቀ ነገር ስለሆነ የሚከለክልህም አካል የለም። ሁሉም ፈቃደኛ ያው ከጓደኞች ጋር ስለሆነ የሚጨፍረው በዛ መሀል የሆነ ሳንቲም ለመያዝ ያንን ሳንቲም ለመውሰድ ይደብቃል የለም። እሺ መች መልካም በዓል በላቸው ለአድናቂዎች። መልካም በዓል በላችሁ። መጪው አዲስ ዓመት እንግዲህ የተሻለ ስኬት የለውጥ ዓመት ይሁንላችሁ። አመሰግናለሁ። መልካም አዲስ ዓመት። ሰላም ሁኑ። አምራን አንዴ ሰላም እንዴት ነሽ? አለን። ይሄ ቪዲዮ ስንት ቪው ካገኘ ከአድናቂዎችሽ ጋር ምሳ አብረሽ ትበያለሽ? እየወጣው ነው ግን ቆይ አንዴ። እሺ እንጠብቅሻለን። ለምንድን ነው የፈለከው? ቢያንስ አድናቂዎችሽን በአካል እንድታገኛቸው እኮ ገባኝ። አንቺ የሚወዱሽ ብዙ ኦዲየንስ እንዳለሽ እናውቃለን፣ ብዙ አድናቂ እንዳለሽ እናውቃለን። እነሱ ደግሞ አንቺን በአካል ማግኘት ይፈልጋሉ። ኦኬ እሺ። እኮ ዩቲዩብ ላይ ነው ወይስ? ለዩቲዩብ ነው፣ የዩቲዩብ አድናቂዎችሽ ማለት ነው። ዩቲዩብ ላይ ከሆነ በቪው ሳይሆን ላይክ በላይክ ከ1000 ላይክ በላይ ካገኘ አልበዛም? 1000 ላይክ ኧረ ሲያንስ ነው። ሲያንስ እንግዲህ እንደማታሳፍሩኝ ተስፋ አደርጋለሁ። ያው እቺን ማግኘት የምትፈልጉ ላይክ እያደረጋችሁ ከሷ ጋር ምሳ ትበላላችሁ። 3 የሷ አድናቂዎች ማለት ነው። ምሳ አብራችሁ ትበላላችሁ። እኔ ነኝ የምጋብዘው። እሱን እናያለን። እሱ ላይኩ ከሞላ እናያለን፣ ችግር የለውም። ኦኬ። እና አንድ የምጠይቅሽ ጥያቄ ደግሞ አሁን አዲስ ዓመት እየደረሰ ነውና ለአዲስ ዓመት የምታስታውሽው ሙዚቃ ወይ ትዝ የሚልሽ አይምሮሽ ውስጥ የሚመጣው ለአዲስ ዓመት? ያው አዲስ ዓመት ሴት አይደለም ሴቶች ስንሆን አበባዮሽ ነው። አበባዮሽ ትንሽ ድምጻዊም እንደሆንሽ ደግሞ እናውቃለን። አይደል? ድምጻዊ እንኳን አይደለሁም። ያምራል ድምጽሽ ደግሞ። አመሰግናለሁ። አንተ ልጅ አይ ጉዴ። እሺ ትንሽ በይልኝ። ኦኬ ልበል በይልኝ። እሺ አበባዮሽ ለምለም አበባዮሽ ለምለም ባልንጀሮቼ ለምለም ግቡ በተራ ለምለም እንጨት ሰብሬ ለምለም ቤት እስክሰራ ለምለም እንኳን ቤትና ለም የለኝም አጥር ለምለም ደጅ አድራለሁ ኮከብ ስቆጥር ለምለም ኮከብ ቆጥሬ ለምለም ስገባ ቤቴ ለምለም ትቆጣኛለሽ የእንጀራ እናቴ
አደይ የብር ሙዳይ ኮለል በይ። እሺ 1000 ላይኩ እንዳይረሳ እና 3 ሰው ጋብዛለሁ። ምን አልሽ? አልሰማሁም። 3 ሰው ጋብዝልሃለሁ። ተደረበ ድምጽ ተደረበ። 3 ሰው ጋብዝልሃለሁ። እንዳያመልጣችሁ። እሺ ይመችሽ። መልካም በዓል። ዝኑ ወይ እንዴት ነሽ? እንዴት ነህ? አለን። ይሄ ቪዲዮ ስንት ቪው ካገኘ ወይም ላይክ ካለው ዩቲዩብ ላይ አድናቂዎችሽን ምሳ ወይም በአካል ታገኛቸዋለሽ? ዩቲዩብ ቪዲዮ ነው። 50 ሺህ ላይክስ? ላይክ ደግሞ 10 እሺ ተስፋ አደርጋለሁ። እና አዲስ ዓመት ይደርስ መርጬ ነው ሁሉንም አድናቂዎች ጋር መርጬ መጀመሪያ ቻናሉ ያዩ ኮሜንት ሰጥቶ ለተባረቹ መርጬ 3 ወይ 5 ተሰጥቷል። ኦኬ። እና አዲስ ዓመት እየደረሰ ነውና የአዲስ ዓመት ትዝ የሚልሽ አዲስ ዓመት ሲመጣ? አዲስ ዓመት ሲመጣ ትዝ የሚለኝ አንዴ የቤት አይፈቀደልኝ ወጥቼ ጨፍሬ በአዲስ ዓመት ተገርፌያለሁ። አገር ገብሼ ተገርፌያለሁ። ከዛ ውጭ ደግሞ ያው እንደ ማንኛውም ኢትዮጵያዊ አደይ አበባ ትዝ የሚለን። ከዛ ውጭ ደግሞ ያው በጠዋት በር አንኳኩተው ወረቀት አበባ የተሳለ የሚሰጡኝ ሰዎች አስታውሳለሁ። ያጋጠመሽ ገጠመኝ አለ አዲስ ዓመት አካባቢ ላይ በዓል የለም? ከመገረፌ ውጭ ሌላ ምንም የለም። ኦኬ። እና መስከረም 1 ወንድሜ ልደት ነው። ኦኬ። የታላቅ ወንድሜ ልደት ነው። ተወለደ ነው ወንድሜ ዮናስ ግርማ፣ እንኳን ተወለድክልኝ 9 ዓመት ኑሮልኝ እላለሁ። እሺ አመሰግናለሁ። እንዴት ነው አንድ በፊት የምትጨፍሩትን የእንቁጣጣሽ ሙዚቃ ነው የሚባለው? ጨፍሬ አንዴ ነው የጨፈርኩት፣ እሱም የተገረፍኩበት ነው። ዜማዋን በዜማ እንድትይልን ነበር። ዜማው ምንድን ነበረ? ሆ ብለን መጣን፣ ሆ ብለን መጣን፣ ሆ ብለን እማማሉ ብለን ነበር ምንጀምረው። ደስ ይላል። እና እንኳን አደረሳችሁ በይልኝ ለአድናቂዎች። አድናቂዎቼ ወዳችኋለሁኝ። የመጪው 2019 ዓመተ ምህረት የጤና የሰላም ብልጽግና እንደሆነላችሁ እመኛለሁኝ። መልካም ጊዜ። ወዳችኋለሁ። ከዚህ በኋላ እንገናኝ። ተፈራ ሰላም፣ እንዴት ነው? ጤና ይስጥልኝ አለው። ይሄ ቪዲዮ ስንት ቪው ካገኘ ዩቲዩብ ላይ ከአድናቂዎች ጋር ምሳ ወይም ከነሱ ጋር ትገናኛለህ? ቢያንስ 70 ሺህ ተብላችኋል። እንግዲህ ተመልካቾቻችን፣ ይሄ የዩቲዩብ ተመልካቾቻችን 70 ሺህ ቪው እናስገባና ከተፈራ ጋር መገናኘት የምትፈልጉ ሰዎች 70 ሺህ ቪው። ኦኬ እሺ። አዲስ ዓመት ደርሷል እና መልካም ምኞትን ገለጽልኝ። ኧረ በጣም ደስ ይላል። አዲሱ ዓመት የሰላም የፍቅር የደስታ ይሁን ለመላው ኢትዮጵያውያን። እናመሰግናለን። ምንም አይደለም። መልካም በዓል። መልካም። እሺ ሲምባ ሰላም፣ እንዴት ነህ? ሰላም አለሁልህ። ይሄ ቪዲዮ ለዩቲዩብ ነውና የስንት ቪው ካለ ከአድናቂዎች ጋር ምሳ ወይም አብረህ ታገኛቸዋለህ በአካል? እንግዲህ ይሄ ቪዲዮ 50 ሺህ ጋር አታሳፍሩኝም በፍጹም። ሲምባን የምትወዱ እንግዲህ ሼር እያደረጋችሁ 50 ሺህ ቪው። ኦኬ እሺ። ቀጣይ 50 ሺህ። ኦኬ። ቀጣይ ደግሞ አዲስ ዓመት እየደረሰ ነውና አዲስ ዓመት ላይ ትዝ የሚሉ ነገሮች አዲስ ዓመት ሲመጣ እንግዲህ ያው በልጅነት ነው ሞር የሚለው አዲስ ዓመት በነገራችን ላይ በጣም የምወደው በዓል ነው። በተለይ ያው ቤት ያለው ግርግር ገብቷል። ጠዋት ማዘራ መታ ፌጦ ስታደርግልን እኔና ብራዘር ተደራራቢ አልጋ ላይ ነበር ምንተኛው ስትሰጠን ምናምን ይሄ የልጅነት እንትን በጣም ትዝ ይለኛል። እና አዲስ ዓመት ሸራተን ጧ ሲል ልጅ እያለን አዲስ ዓመት እንኳን አደረሳችሁ ስትል አስቴር እና እሱ ነገር በጣም እንትኖች ትዝታዎች አሉ። አዲስ ዓመት በጣም የምወደው በዓል ነው። ብዙ ናቸው ግን ድንገት ስለጠየቀኝ ነው። ያልቃል ብለህ ነው? እሺ በዚህ አጋጣሚ እንኳን አደረሳችሁ በልልኛ። እሺ ለመላው ኢትዮጵያውያን ባላችሁበት እንኳን አደረሳችሁ። ዘመኑ ሁሉ የደስታ ይሁንላችሁ። በቃ በሳቅ የምትጨርሹበት ዓመት ይሁን። እንግዲህ ሰላም የሌለበት አካባቢ ሰላም ሆኖ ተጨባብጣችሁ ውስኪ የምትጠጡበት ዘመን ይሁን። ሰላም በሰላም ይሁን። ከሰሜን እስከ ደቡብ ከደቡብ ምናምን ጥላቻ ጠፍቶ እርስ በርስ ታርቀን ምንልበት ዘመን ይሁን። እስቲ እንባባል። ይመችህ። ሌትስ ጎ። ቱት እንዴት ነሽ? አድናቂሽ ነኝ። ኧረ እሺ አንድ ጥያቄ ልጠይቅሽ ነበር።
ይሄ ቪዲዮ ስንት ቪው ካገኘ ለዩቲዩብ ነው ከአድናቂዎችሽ ጋር ምሳ አብራችሁ ትበላላችሁ። 3 አድናቂ ማለት ነው ምጋብዛቸው። ቪው ስንት? 50,000። እሺ እንደማታሳፍሩ እሷ ማግኘት የምትፈልጉ ያው እንግዲህ ሼር እያደረጋችሁ 50,000 ቪው 3 አድናቂዎችሽን ምሳ እንጋብዛቸዋለን ማለት ነው። እሺ አንድ ጥያቄ ልጠይቅሽ ነው። በልጅነትሽ ወይም ስቲል እስካለሽበት ድረስ ማትረሹ ትዝታ ማትረሹ ነገር? በልጅነቴም በቃ ከዛሬ 6 ዓመት በፊት ድረስ ከእናቴ ጋር ያሳለፍኳቸው ትዝታዎች በጣም ይናፍቁኛል፣ ይመጡልኝ፣ ደስ ይለኛል። ያው አሁን በህይወት ስለሌለች በጣም ወደው ትዝታዬ ከእሷ ጋር ያሳለፍኩት ነውና ደስ ይለኛል። ልጅነቴን በጣም ወደዋለሁ። በቃ ባጭር። እሺ እንኳን አደረሰሽ። አዲስ ዓመት እየመጣ ነውና እንኳን አደረሳችሁ በያቸው አድናቂዎች። አዲስ ዓመት እየመጣ ነው እንግዲህ ይሄንን ምንድነው ዩቲዩብ ነው ሻሞ ፊልም 50,000 ካደረሳችሁት እንግዲህ ለበዓል አብረን እንበላለን። ከባድ ምናችሁ ሼር ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉለት። ምንድነው ይባላል? በቃ አመሰግናለሁ። እሺ ይመችሽ። እሺ ሜርሲ አንዴ ነሽ አለ እንዴት ነህ? እሺ ይሄ ቪዲዮ ስንት ቪው ወይም ላይክ ካገኘ ዩቲዩብ ላይ አድናቂዎችሽን ምሳ ወይም በአካል ታገኛቸዋለሽ? ይሄ ቪዲዮ 20,000 ቪው 20,000 ቪው ካገኘ 20,000 ቪው እንግዲህ ተስፋ አደርጋለሁ በደንብ እንደሚደርስ 20,000 ቪው። እሺ ኦኬ አሁን አዲስ ዓመት ደርሷልና አዲስ ዓመት ሲመጣ አይምሮሽ ውስጥ የሚመጣው ነገር ምንድን ነው? አዲስ ዓመት ሲመጣ ቤት ውስጥ ያለው ቫይብ ጠዋት ላይ ስንነሳ ቂጤማ መጎዝጎዝ፣ ቡና ማፍላት፣ አንድ ላይ መብላት ምናምን። አበባዮሽ እንዴት ነው ብለሽ አታውቂም? ያውቃለሁ በደንብ ጨፍራለሁ። እንዴት ነው የምትጨፍሩት? እንዴ ያው ያፈራላ አትንሽ አትይልሉ? አይ እንዴት ነው ትዝ የሚልሽ ነገር ካለ? ምንም በቃ ጠዋት ተነስተን ነው ለብሰን አብሻ ቀይታችንን ከዛ እየዞርን ገጠመኛለሽ? ግን ለአዲስ ዓመት ገጠመኛለሽ? የአዲስ ዓመት ገጠመኝ? አዲስ ዓመት ገጠመኝ የለሽም? የለኝም። እሺ ሜርሲ አመሰግናለሽ። እሺ መልካም በዓል ይሁንልሽ። እሺ መልካም በዓል አትያቸው። ኧረ መልካም በዓል ብያቸው ዝም በይ እያለሽ። እሺ ለሁላችሁም መልካም አዲስ ዓመት፣ መልካም በዓል ይሁንላችሁ እና ጥሩ ዘመን ይሁንልን ይሁንላችሁ።